ድብቁ ገበና ደራሲ ሲድኒ ሸልደን ተርጓሚ ጸጋዬ ሽምብር በብለን ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 3 እስኪ ማረጋገጫህን ንገረኝ። ትላንት ምሽት ቤቴን ሰብረው ሊገቡ መጥተው ነበር፣ ግን ከነሱ የበለጥኩ ብልህ ስለሆንኩ ተኝቼ የነበረው በራሴ ዋሻ ውስጥ ነበር። በሮቹን ደግሞ በተጨማሪ ቁልፍ ዘግቻቸው ስለነበር ሊያገኙኝ አልቻሉም። ቤት መሰበሩን ለፖሊስ አመልክተሃል? ጁድ ጠየቀ። አላመለከትኩም። ፖሊሶቹ የነሱ ተባባሪዎች ናቸው። ተኩሰው እንዲገሉኝ ትዕዛዝ ሰጥተዋቸዋል፣ ግን ህዝቡ ስለሚያያቸው አላደረጉትም። እኔ ደግሞ የምጓዘው ሰው በበዛበት ቦታ ነው። ይሄን መረጃ ስለሰጠኸኝ በጣም ደስ ብሎኛል አለ ጁድ። ታዲያ መረጃውን ይዘህ ምን ልታደርግ አሰብ? ብሩክ በጉጉት ጠየቀ። የነገርከኝን ነገር በሙሉ በጥሞና አዳምጬሃለሁ አለው ጁድ መቅረጸ ድምጹን እያሳየው። ያልከው በሙሉ ተቀድቶ ተቀምጧል። እነሱ ሊገሉ ከሞከሩ ሴራቸውን ስለቀዳ ነው እናጋለጣቸዋለን። የብሩክ ፊት በፈገግታ በራ። በእግዚአብሔር በጣም ጥሩ ነው። ቴፑ በቃ እነሱን ጸጥ ያደርጋቸዋል። እንደገና ለምን ጋደም አትልም አለው ጁድ። ብሩክ በመስማማት ሶፋው ላይ ተመልሶ ተኛ። አይኑን ከደነ። በጣም ደክሞኛል። ለወራት እንቅልፍ ባይኔ ያልዞረ፣ አይኔን እንኳን መግለጥ አቅቶኛል። ሁሉም ሰው የሚከተልህ መስሎ ሲሰማህ ያለውን ስቃይ አታውቀውም ይመስልሃል? አለ ማግሪቭን እያሰበ። አገልጋይህ በሩን ሲሰብር ምንም አልሰማህም? ጠየቀ ጁድ። አልነገርኩህም እንዴ? ብሩክ መለሰ። ከ2 ሳምንት በፊት አባረሬዋለሁ። ጁድ በፍጥነት በቅርቡ ከሃሪሰንበርግ ጋር ያደረጋቸውን ግንኙነቶች ማሰላሰል ጀመረ። ከ3 ቀን በፊት ከአገልጋዩ ጋር መጋጨቱን ነግሮት ነበር። የጊዜ አመለካከቱ ተዛብቶበታል ማለት ነው። የነገርከኝ አልመሰለኝም አለው ጁድ በእርጋታ። በእርግጥ ካባረርከው 2 ሳምንት ሞልቶታል። ስህተት ሰርቼ አላውቅም። ብሩክ አንቧረቀ። በዓለም ላይ ያለ ትልቅ ኮርፖሬሽን ምክትል ፕሬዚዳንት ሊሆን የቻልኩት ታዲያ እንዴት ነው? ምክንያቱም ብሩህ አይምሮ ስላለኝ ብቻ ነው። ዶክተር፣ ይህን እንዳትረሳ። ለምን አባረርከው? መርዝ ሊሰጠኝ በመሞከሩ። እንዴት? ከእንቁላልና ከአሳማ ስጋ ጋር ደባልቆ። ቀምሰኸዋል? አልቀመስኩትም። መመረዙን ታዲያ እንዴት አወቅ? በሽታው። እሱን ምን አልከው ታዲያ? ከብሩክ ፊት ላይ እርካታ እየተነበበ ምንም አላልኩትም፣ ደብድቤ አባረርኩት። በጁድ ፊት ላይ ከባድ ጭንቀት ተተረማመሰ። ሃሪሰን ብሩክን ጊዜ ሰጥቶ መርዳት እንዳለበት ተገነዘበ። ጊዜዎቹ እየነጎዱ ነው። እንደ ሃሪሰን አይነት ችግር ያለባቸው ሰዎች የማከሚያው የመጀመሪያው መንገድ ነፃ ንግግር እንዲያደርጉ መፍቀድ ነው። ዘዴው ውስጣቸው የተቀበረውን ጭንቀት እንዲያራግፉ ያግዛቸዋል። ሃሪሰን የሥራ ጫና ያዳከመውና በኑሮ የተሰላቸ ነው። ጁድ እያዋዛ ወደ ዋናው ጉዳይ በማስገባት ስሜቱን ለማወቅ እየሰራ ነው። ሃሪሰን በበኩሉ ጁድ ከገዳዮቹ አንዱ ለመሆኑ ለማጣራት የራሱ ሙከራ አድርጓል። ሃሪሰን በድንገት የሚፈነዳ በሰዓት የተጠመደ ቦምብ ነው። ጉዳዩን ለተቋሙ ፕሬዝዳንት ለመናገር አስቦ ተወው። ምክንያቱም የሐሰንን ሕይወት ግልብጥብጡን ያወጣዋልና። ጁድ በምርመራው ሃሪሰንን በራሱ ዓለም የሚጓዝ የነፍስ መግደል ሱስ የተጠናወተው ነው ብሎ ገምቷል። ነገር ግን ውሳኔውን ከማሳለፉ በፊት አንድ ሙከራ ማድረግ አለበት። ጁድ ውሳኔውን ብቻውን ማሳለፍ እንዳለበት አውቋል። ሃሪሰን፣ ቃል እንድትገባልኝ ይፈልጋለሁ አለው ጁድ። ምን አይነት ቃል ኪዳን? ሃሪሰን ጠየቀ። እነሱ አንተ ማግኘት ከፈለጉ የሆነ ያፈነገጠና አደገኛ የሆነ ነገር እንድታደርግላቸው ይፈልጋሉ። ከዛ በኋላ ይቆልፉብሃል። ግን አንተ በዚህ በኩል ብልጥ እንደሆንክ ስለማውቅ በምንም መንገድ ቢያነሳሱህ እንዳትሸነፍ። ለነሱ ምንም ነገር እንደምታደርግላቸው ቃል እንድትገባላቸው ፈልጋለሁ። ያን ካደረክ ጫፍህን አይነኩህም።
የብሩክ ዓይን በራ። በእግዚአብሔር ትክክል ነህ ካለ በኋላ አሃ ያ ነበር የነሱ እቅድ። ደህና፣ እኛ ከነሱ የበለጥን ብልሆች ነን አይደለም እንዴ? ከውጭ በኩል የእንግዳ መቀበያ ቢሮ በር ሲከፈትና ሲዘጋ ጁድ ሰማ። ሰዓቱን ተመለከተ። የሚቀጥለው ታካሚ ደርሷል። ጁድ በዝግታ መቅረጸ ድምፁን ዘጋው። ለዛሬ በቂ ይመስለኛል አለ። የተነጋገርነውን በሙሉ ቀድተዋል ማለት ነው ሲል ብሩክ በጉጉት ጠየቀ። እያንዳንዷን ቃል አለ ጁድ። ማንም ሊጎዳህ አይችልም እያቅማማ። ዛሬ ወደ ቢሮ መሄድ አለብህ አይመስለኝም። ለምን ወደ ቤት ሄደህ ጥቂት ረፍት አትወስድም? አልችልም አለ ብሩክ በሹክሹክታ። እኔ ቢሮዬ ካልተኛው ስሜን ከበሩ ላይ አንስተው የሌላ ሰው ስም ይለጥፉበታል። ወደ ጁድ ዘንበል እያለ ተጠንቀቅ፣ አንተ የኔ ጓደኛ መሆንክን ካወቁ አንተንም ከመግደል አይመለሱም ብሎ ወደ ኮሪደሩ የሚወስደውን በር ተከትሎ ሄደ። በሩን ከፍቶ በዝግታ ቁልቁል ወረደ። ጁድ ስለሱ ማሰብ ጀመረ። የሃሪሰንን ሕይወት ለመታደግ ምን ማድረግ እንዳለበት ማሰላሰል ያዘ። ሃሪሰን በእርግጥ ነፍሰ ገዳይ ነው። በካሎር ሮበርትስና በጆን ሃንሰን ግድያ እጁ አለበት። ብሩክም ሆነ ሃንሰን ህመምተኞች ናቸው። ደግሞ በቀላሉ ሊገናኙ ይችላሉ። የብሩክ ቀጠሮ ዘወትር ከሃንሰን ቀጥሎ ነበር። ብሩክ ከአንድ ቀን በስተቀር ዘግይቶ አያውቅም። ያኔም ሃንሰንን ኮሪዶሩ ላይ አልፎ ነው የገባው። ከዛ በኋላ ሊገለው የሚከተለው አድርጎ በመገመት ገሎት ቢሆንስ? ካሎርን ደግሞ ዘወትር ቢሮ ሲመጣ ይመለከታታል። የታማሚ አእምሮ እሷን በማስወገዱ ፎይታ እንደሚያገኝ ተሰምቶት ይሆን? ብሩክ ከመቼ ጀምሮ ይሆን የአእምሮ ህመምተኛ የሆነው? ሚስቱና ልጆቹ በድንገተኛው የእሳት አደጋ ከሞቱ በኋላ ወይስ ድንገተኛ ማጣራት ያለበት ጉዳይ አለ? በቀጥታ ወደ እንግዳ መቀበያ ቢሮ በመሄድ በሩን ከፍቶ ይግቡ አለ። ሃኒ ብሌክስ ግርማ ሞገስ ተላብሳ በዝግታ ወደሱ በመራመድ ፈገግታዋን መገበችው። ጁድ በመጀመሪያ ቀን ሲያያት የተሰማውን አይነት ስሜት በድጋሚ ተሰማው። ኤልሳቤት ከሞተች በኋላ ለሴት ልጅ እንዲህ አይነት ስሜት ሲሰማው የመጀመሪያው ነው። ሁለቱን ምንም የሚያመሳስላቸው ነገር የለም። ኤልሳቤት ወርቃማ ጸጉር ያላት ደቃቃና ባለሰማያዊ አይን ነች። አኒ ብሎክ በበኩሏ ረጅም ጥቁር ጸጉር፣ የማይታመኑ አብረቅራቂ አይኖች፣ ጠቆር ያለ ቅንድብ አላት። ረጅም ያማረ ክብ ፊት ባለቤት ነች። ይህ ቀረሽ የማይበል ውበቷ ከጣፋጭ ድምጿ ጋር ተዳምሮ ውበቷን ወደር የለሽ አድርጎታል። አኒ በሀያዎቹ አጋማሽ ላይ ያለች ወጣት ነች። እሷ ያለምንም ጥያቄ ጁድ እስከዛሬ ካያቸው ሴቶች ውቧ ነች። ጁድን ያሳሰበው ከውበቷ ጀርባ ያለው ውስጠቷ ነው። መግነጢስ ኃይሉ ወደ እሱ ይስበዋል። ለብዙ ጊዜ የሚያውቃት ያህል ሊገልጸው የማይችል ፍላጎት እሷን ያስመኘዋል። ውስጤ ሞልቷል ብሎ ካሰበ በኋላ በድንገት የተቀሰቀሰው ፍላጎቱ ለራሱም ግርምትን ጭሮበታል። ወደ ጁድ ቢሮ የመጣችው ከ3 ዓመት በፊት ነው። የመጣችው ደግሞ ካለቀጠሮ ነበር። ካሮል መርሃ ግብሮች ሁሉ መያዟን ብትነግራትም ለ2 ሰዓት ያህል ቁጭ ብላ በመጠበቅ ካሮልን ይሉንታ ስላስያዛት በአዘኔታ ወደ እኔ ያመጣቻት። ድንገተኛ የሆነ ስሜት ሰውነቱን ስለወረረው አኒ በመጀመሪያዎቹ ጥቂት ደቂቃዎች ምን እንዳለችው እንኳን አያስታውስም። ትዝ የሚለው እንድትቀመጥ ሲጋብዛትና ስሟን ስትነግረው ብቻ ነው። አኒ ብሎክ የቤት እመቤት ነች። ችግሯ ምን እንደሆነ ሲጠይቃት እያመነታች እርግጠኛ ለመሆኗን ነገረችው። ችግር እንዳለባት እንኳን እርግጠኛ አይደለችም። የሆነ ዶክተር ጓደኛዋ ጁድ በአይምሮ ትንተና እጅግ የተካነ ባለሙያ በመሆኑ ሲያወራ ስለሰማችው ብቻ እንደመጣች ገለጸችለት። ጁድ ዶክተሩ ማን እንደሆነ ሲጠይቃት አኒ አጉረምርማ ዝም አለች። በጠቅላላ ጁድ የሚያውቀው ስሙን ከስልክ ማውጫው ላይ ማግኘቷን ብቻ ነው።
ያለበትን የጊዜ መጣበብ በማስረዳት ተጨማሪ ህመምተኛ የሚያስተናግድበት ጊዜ እንደሌለው ነገራት። ሌሎች በደርዘን የሚቆጠሩ ባለሙያዎች ዘረዘረላት። አኒ በእርጋታ መታከም የምትፈልገው እሱ ጋር ብቻ መሆኑን ገለጸችለት። በመጨረሻ ተስማማ። ጭንቀት የሚታይባት ከመሆኗ በስተቀር ፍጹም ጤነኛ ነች። ችግሯም በቀላሉ ሊፈታ የሚችል መሆኑን ተረዳ። በሌላ ዶክተር ጥቆማ ታካሚ አልቀበልም የሚለው መመሪያውን በመሻር የምሳ ሰዓቱን በመሰዋት አኒን ለመመርመር ወሰነ። በሚቀጥሉት 3 ሳምንታት በሳምንት 2 ሕክምናዋን መከታተል ጀመረች። በዚህ ጊዜ ጁድ ከመጀመሪያው ቀን የተለየ ስለሱ ያወቀው ጥቂት ነገሮች ብቻ ነው። ስለ ራሱ ብዙ ነገሮችን ያውቃል። ኤልዛቤት ከሞተች በኋላ ለመጀመሪያ ጊዜ ፍቅር ይዞታል። በመጀመሪያው ግንኙነታቸው ባሏን ተወደው እንደሆን ጁድ ጠይቋት አልወደውም እንደምትል መመኘቱን ሲያስብ ራሱን ጠላ። ነገር ግን እሷ ያለችው እወደዋለሁ እየጠነከረ መሆኑን ገለጸችለት። የአባትነት ግርማ ሞገስ አለው ብለሽ ታስቢያለሽ? ሲል ጁድ ጠየቃት። አኒ አስደማሚውን አብረቅራቂ አይኗን እሱ ላይ ተክላ የለውም፣ እኔ የአባትነት ገጽታ ያለው ሰው ሳይሆን ልክ እንደ ልጅነቴ ደስተኛ ህይወት የሚያሳየኝ ሰው ነው አለች። የት ነው የተወለድሽው? ቦስተን አጠገብ ያለች ቬርቢ የተባለች ትንሽ መንደር ውስጥ። አባትና እናትሽ በህይወት አሉ? አባቴ አለ። እናቴ በ12 ዓመቴ በደም ግፊት ነው የሞተችው። አባትሽና እናትሽ መልካም ግንኙነት ነበራቸው? አዎ፣ በጣም ይዋደዱ ነበር። ባንቺ ውስጥ ይታያል ሲል ጁድ አሰበ። ህመም፣ ሚስጥርና ደስታ ይታየዋል። አኒን እዚህ ማግኘት በጸደይ ወር ንጹህ አየር እንደመሳብ ቆጥሮታል። ወንድም ወይም እህት አለሽ? የለኝም፣ ብቸኛ ልጅ ነኝ አለች ንጹህና ጓደኝነት በተሞላበት ፈገግታ እየሳቀች ባለማስመሰል። ከአባቷ ጋር ከሀገሯ ርቃ ትኖር እንደነበር ነገረችው። አባቷ ድጋሚ አግብቶ ኑሯቸውን ወደ ካሊፎርኒያ ቀየሩ። እሷ ደግሞ በተባበሩት መንግስታት ድርጅት በአስተርጓሚነት ተቀጥራ ስራ ጀመረች። ጣሊያንኛ፣ ፈረንሳይኛና ስፓኒሽ አቀላጥፋ ትናገራለች። አባቷ የአሜሪካ የውጭ ጉዳይ ሚኒስቴር ሰራተኛ ነበር። የአሁኑ ባሏን የተዋወቀችው በእረፍት ጊዜዋ በሐማስ ውስጥ ነው። የትልቅ ግንባታ ተቋም ባለቤት ነው። በመጀመሪያ በሱ አልተማረከችም ነበር። ነገር ግን ሽቅርቅርነቱ ማረካት። ከተዋወቁ ከ2 ወራት በኋላ ተጋቡ። አሁን ካገኘችው 6 ወር ሆኗታል። ኒው ጀርሲ በሚገኝ ትልቅ ርስት ላይ ይኖራሉ። ከተደጋጋሚ ጉብኝቷ ማግኘት የቻለችው ታሪክ ይህ ብቻ ነው። ችግሯ ምን እንደሆነ ያገኘው ቅንጣት ፍንጭ የለም። በውይይታቸው ወቅት ነገሮችን ሆን ብላ ትገድባቸዋለች። ለመጀመሪያ ጊዜ ሲገናኙ ከጠየቃት ጥያቄዎች ጥቂቶቹን ያስታውሳል። የአንቺ ችግር ባልሽንም ይጨምራል ወይዘሮ አኒ ብሎክ? መልስ የለም። አንቺና ባልሽ በአካል ትስማማላችሁ? አዎ አለች። ከሌላ ሴት ጋር ግንኙነት አለው ብለሽ ትጠረጥሪዋለሽ? በፍጹም በመገረም። አንቺስ ከሌላ ወንድ ጋር ግንኙነት አለሽ? የለኝም በቁጣ። ጁድ የተሻለ አቀራረብ በመጠቀም ነገሩን ለማፈንዳት ወሰነ። በገንዘብ የተነሳ ትጋጫላችሁ? በፍጹም፣ በጣም ደግ ሰው ነው። ከህግ ጋር የተያያዘ የሆነ ነገር በማደጎ ነው ያደገው። አንቺ ወይስ ባልሽ የአደንዛዥ እጽ ሱሰኞች ናችሁ? አይደለንም። ባልሽ ግብረ ሰዶማዊ ነው ብለሽ ትጠረጥሪዋለሽ? ዝግ ያለና የመገረም ፈገግታ እያሳየች አልጠረጥረውም፣ መግፋት አለበት፣ ምክንያቱም ጠቃሚ ነውና። ከሴት ጋር የግብረ ስጋ ግንኙነት ፈጽመሽ ታውቂያለሽ? በእርግጠኝነት በፍጹም አለችው። ስለ መጠጥ ሱሰኝነት
ስለ ወሲብ ስሜት አልባነት፣ ስለምትፈራው የእርግዝና ጉዳይ ብቻ ምኑ ቅጡ የሚያስበውን ሁሉ ጠየቃት። ዝም ብላ በሐሳብ በተዋጡና በአስተዋይ ዓይኖቿ እየተመለከተችው አንገቷን ታነቃንቃለች። አገኘኋት ሲል መልሳ በራሷ መንገድ ታፈርሰዋለች። የእኔ ታካሚ ሆነች ሰንብቺ፣ ነገሩን በራሴ መንገድ ልወጣው እሱ አሰበ። ከሌላ ሰው ጋር ቢሆን ተስፋ ቆርጦ የተወው ነበር፣ ግን እሷ መርዳት እንዳለበት ውስጡ እየነገረው ነው። ስለዚህ በድጋሚ ሊያገኛት ወሰነ። የወደደችውን ነገር እንድታወራ ፈቀደላት። ከአባቷ ጋር ያረገጠችው ሀገር የለም። የሚገርሙ ሰዎችን ተዋውቃለች። ፈጣን አእምሮና ድንገተኛ የቀልድ ፈጠራ አላት። የሙዚቃ መጽሐፍትና የግጥም ጸሐፍት ፍላጎታቸው ተመሳሳይ ሆነበት። ጓደኝነትን በቀላሉ መስራት ትችላለች። ነገር ግን ከዶክተርነቱ ውጭ ለሱ ቅንጣት ታክል የተለየ ስሜት እንዳልነበረባት ማረጋገጥ አልቻለም። መራራ እውነታ ነው። ለዓመታት አኒን የመሰለች ሴት ሲፈልግ ኖሯል እና አሁን አኒ ህይወቱ ውስጥ ሰተት ብላ ገባችበት። ስራው ከገጠማት ችግር በማላቀቅ በደህና ወደ ቤቷ እንድትመለስ ማድረግ ቢሆንም በፍቅሯ ተረቷል። አንዳች ኃይል ገፍቶ በጋለ ስሜት አኒን እንዲጠጋት አደረገው። አኒ ወደ ቢሮ ስትገባ ጁድ አጠገቧ ወዳለ ወንበር እየተጠጋ ሶፋው ላይ እስክትጋደም ይጠብቃት ጀመር። ዛሬ አይሆንም አለች በእርጋታ። የመጣሁት ልትረዳኝ የምትችለው ነገር ካለ ብዬ ነው። ለጥቂት ጊዜ በዝምታ ትኩር ብሎ አያት። ባለፉት 2 ቀናት የነበረው የውስጥ ስሜት በጣም ቅርብና እየተጠጋጋ አይነት ሲሆን ያሳየችው አዘኔታ ከቁጥጥር ውጭ እያደረገው ነው። እሷን ሲመለከት አስፈሪው የልብ ምት በአፏ ሾልኮ የሚወጣ ያህል ይደነግጣል። በውስጡ ማግሪቭንና የማይረባ ጥርጣሬውን በተመለከተ የተፈጠረበትን ቅዠት ሊነግራት ይፈልጋል። ግን ሊነግራት አይችልም። እሱ ሐኪም ሲሆን እሷ ደግሞ ታካሚው ነች። ከእሷ ጋር በፍቅር ወድቋል። እሷ ደግሞ ባሏ ማን እንደሆነ የማያውቅ ግለሰብ፣ የማትደፈር ሚስት ባለችበት ቆማ ትመለከተዋለች። ራሱን ወዘወዘ። መናገር እንዳቃተው ገባው። ካሮልን በጣም ወዳታለሁ አለችው። ለምንድን ነው የገደሏት? አላውቅም አለ ጁድ። ፖሊሶቹ ማን እንደፈጸመው የደረሱበት ነገር የለም? ይኖራቸው ይሆን? ጁድ በምሬት አሰበ። እሷ የምታውቀው ነገር ካለ ብቻ አኒ አሁንም በትኩረት ታየዋለች። ፖሊሶቹ የሆነ መላምት አላቸው አላት። ምን ያህል ችግሩ እንደጎዳህና እንዳሰብ ካውቃለሁ። የመጣሁት በጣም ማዘኔን ልነግርህ ነው። ዛሬ ቢሮ ትኖራለህ የሚል ግምት አልነበረኝም። ለመምጣት አልፈለኩም ነበር አለ ጁድ። ግን ያው አሁን እዚህ ነኝ። ሁለታችንም እዚህ እስካለን ድረስ ለምን ስላንቺ ጥቂት አንጨዋወትም? አኒ ያመነታች። ከዚህ በኋላ የምናወራው ነገር ይኖራል ብዬ አላስብም። ጁድ ልቡ ሲዝል ተሰማው። እባክህ አምላኬ ከዛሬ ጀምሮ አንተ ጋር አልመጣም የሚለውን ቃል እንዳትናገር አድርግልኝ ሲል ተማጸነ። ከባለቤቴ ጋር የሚቀጥለው ሳምንት ወደ አውሮፓ ለሄድ ነው። በጣም ግሩም ነው ሲል ቃሉን በግድ አወጣው። ጊዜህን ስላባከንኩብህ አዝናለሁ ዶክተር ስቴቨንስ፣ እና ይቅርታህን እጠይቃለሁ። አይገባም አለ ጁድ። ድምፁ ሙት ሆኖ ተሰማው። ጥላው ወደ ውጭ ወጣች። እሱ በፍቅሯ ክፉኛ መጠቃቱን እንኳን አታውቅም። ልክ ተነስታ ስትወጣ ውስጡ ሲርመሰመስ ተሰማው። አካሉ ባዶ ሆነበት። ቦርሳዋን ከፍታ የተወሰነ ገንዘብ በማውጣት ሂሳቧን ከፈለች። ዘወትር በጥሬ ገንዘብ ነው የምትከፍለው። ሌሎቹ ታካሚዎቹ ቼክ ነው የሚልኩለት። አይሆንም አለ ጁድ በፍጥነት። በጓደኝነት መምጣት ትችያለሽ፣ እኔም በጣም ደስ ይለኛል። ጁድ ከማንም ታካሚ ጋር አድርጎት የማያውቀውን ነገር አደረገ። አንድ ጊዜ ብቻ ደግመሽ እንድትመጪ ፈልጋለሁ አላት። በዝምታ እየተመለከተችው ለምን አለችው። ምክንያቱም በዚህ ሁኔታ እንድትሄጂ ስለማልፈልግ አለ ለራሱ። ምክንያቱም እንዳንቺ ያለ አጋጥሞኝ አያውቅም ሲል አሰበ። ምክንያቱም ቀድሜ ላቅሽ ይገባ ነበር። ምክንያቱም በጣም ወድሻለሁ። ድምፁን ከፍ አድርጎ
ያልጨረስናቸው ነገሮች እንዳሉ ይሰማኛል። ከችግርሽ ሙሉ በሙሉ ለመላቀቅ ለማረጋገጥ ትንሽ ማውጋት አለብን። ባለማመን ፈገግ እያለች እያልክ ያለኸው ለምርቃው ተመልሰሽ መምጣት አለብሽ ነው? አሁን እንደሱ ያለ ነገር ካለ በኋላ ግን ትመጫለሽ ሲል አከለበት። የምትፈልግ ከሆነ በእርግጥ እመጣለሁ አለችው። አብረኸኝ እንድትሆን ምንም እድል አልሰጠውክም። ምርጥ ዶክተር መሆንክን አውቃለሁ። መቼም እርዳታ በሚያስፈልገኝ ሰዓት ወደ አንተ እመጣለሁ። እጇን ዘርግታ ስጨብጠው ልዩ የሆነ ስሜት ተሰማው። አርብ እመጣለሁ አለችው። አርብ? እሱ ብቻ የሚጠቀምበትን በር በመክፈት ወደ ኮሪደሩ ዘለቀች። እንዲህ አይነት ብቸኝነት በሕይወቱ ተሰምቶት አያውቅም። ዝም ብሎ ተቀምጦ አያጨበጭብም። መልስ መፈለግ አለበት። ማግሪቭን ከማግኘቱ በፊት እሱ ፍንጮቹን መቃረም አለበት። አለበለዚያ ማግሪቭ ያጠፋቸዋል። በሌላ በኩል ማግሪቭ በሁለት ግድያ እሱን ጠርጥሮታል። ምንም ማረጋገጫ የሌለው ውንጀላ። በማንኛውም ወቅት በቁጥጥር ስር ሊያውላቸው ይችላል። ይህ ማለት ደግሞ ሙያዊ ሕይወቱ ያበቃለታል። ከባለ ትዳር ሴት ፍቅር ይዞታል። ለአንድ ጊዜ ደግሞ ሊያያት ተመኘ። ራሱን መልካም ነገር እንዲያስብ መከረው። ነገር ግን ጠብ የሚልለት ነገር አጣ። ዕለቱ ለጁድ የቀረው የቀኑ ክፍል ልክ ውሃ ውስጥ እንዳለ ሰው በመከራ አለፈ። የተወሰኑ ታካሚዎች ስለ ካሎር አገዳደል ማብራሪያ ይጠይቃሉ። በጣም የሚረብሸው ጉዳይ ደግሞ ታካሚዎቹ ነገሩን ሁሉ ከራሳቸው ችግር ጋር ማያያዛቸው ነው። ጁድ ትኩረቱን መሰብሰብ አቃተው። ሐሳቡ ሁሉ ብን ብሎ ጠፋ። ለተፈጠረው ነገር መልስ ቢፈልግም ጠብ የሚል ነገር ጠፋ። ወደ መቅረጸ ድምፁ በመመለስ የዘለለው ነገር እንዳለ በማለፍ ፈለገ። ከምሽቱ 1 ሰዓት ስውሯን እንደጨረሰ ወደ መደርደሪያው በመሄድ ደረቁ እስኪ በመቅዳት ጨለጠው። ጨጓራውን ሲልጠው ቁርሱንም ሆነ ምሳውን እንዳልበላ ትዝ አለው። ምግብ ሲያስብ በሽታው ይመጣል። ወንበሩ ላይ ተቀብሮ ስለ ሁለቱ ግድያ ማሰላሰል ጀመረ። ከታካሚዎቹ መካከል ነፍስ ለመግደል የሚያበቃ ችግር ያለበት የለም። የሆነ ሰው ተጠቅሞባቸው ይሆናል። አጭበርባሪዎቹ በሰው ደካማ ጎን የሚጠቀሙ ሲሆን ካሮልን አንዱ አጥምዷት ቢሆን እንኳን በፍጥነት ይገላታል እንጂ አሰቃይቶ ሕይወቷን አያጠፋም። ሌላ ማብራሪያ ያስፈልገዋል። ጁድ ከነበረበት ቦታ ብዙ ጊዜ ያሳለፈ። አእምሮው ባለፉት 2 ቀናት የተፈጠሩትን ክስተቶች ያጠነጥናል። በመጨረሻም ሁሉን ነገር እርግፍ አድርጎ ትቶ ሰዓቱን ሲመለከት መምሸቱን አወቀ። ቢሮውን ለቆ ሲወጣ ከምሽቱ 3 ሰዓት አልፏል። የውጭ በር እንደከፈተ ብናኝ በረዶ አይኑን ገረፈው። እንደገና በረዶ እየዘነበ ነው። መንገዱን ተሻግሮ ከፊት ለፊት ካለው ግሮሰሪ ላይ እስከ ገና ድረስ ያሉ 6 የገበያ ቀናት ብቻ ናቸው የሚል ማስታወቂያ ተለጥፏል። ሐሳቡን ከማስታወቂያ ላይ አንስቶ መንገዱን ቀጠለ። መንገዱ ወደ ቤታቸው ለመድረስ ከሚጣደፉ እግረኞች በስተቀር ጭር ብሏል። ጁድ ውስጡ አኔ ያደረገችውን ነገር በማሰብ ሲደነቅ ታዘበው። አሁን ቤቷ ከባሏ ጋር ይሆናል ያለችው። ቢሮ ስላሳለፈው ቀን እያወጉ እየተንከባከባት ምናምን ወይም ተኝተው ይሆናል እና አቁም ሲል ራሱ ላይ ጮኸ። መንገዱ ላይ መኪና አይታይም። አስፓልቱን አቋርጦ ጠዋት መኪናውን ወደ አቆመበት ቦታ ሄደ። መንገዱ መሃል ላይ ሲደርስ ከኋላው ድምፅ በመስማቱ ዞሮ ተመለከተ። ጥቁር ሊሞዚን መብራት ሳያበራ ወደሱ እየጋለበ ነው። ጎማዎቹ ከበረዶ ጋር ለመቆም ትግል ገጥመዋል። አጠገቡ ለመድረስ የቀረው 10 ጫማ ብቻ ነው። የማይረባ ሰካራም ሲል ጁድ አሰበ። ራሱን ለመግደል የሚንደረደር ጁድ ወደ ጥግ ዞር ብሎ ራሱን ካደጋው አሸሸ። የመኪናው አፍንጫ ወደሱ ዞሮ መጣበት። ጁድ መኪናው እሱን ለመግጨት መፈለጉ የገባው ትንሽ ቆይቶ ነው። ነገር ግን ዘግይቶ ነበር። ለመጨረሻ ጊዜ የሚያስታውሰው የሆነ ጠጣር ነገር በደረቱ ላይ ሲሄድበት ነው። ከዛ ልክ እንደ መብረቅ ኃይለኛ ድምፅ ያለው ግጭት፣ መንገዱ በድንገት በብርሃን ተጥለቀለቀ።
በሁለተኛው የሀሳብ ጎዳና ጁድ በድንገት ለሁሉም ነገር ምላሹን ያገኘ መሰለው። ካሎሩ ሮበርትና ጆን ሃንሰን ለምን እንደተገደሉ ገባው። የታዳኝ አውሬ አይነት ስሜት ወረረው። ለማግሪቭ ሁሉንም ነገር መንገር አለበት። በድጋሚ መብራቱ ጨለመና ድቅድቅ ምሽት በዝምታ ሞላው። 19ኛው ፖሊስ ጣቢያ የጥንት ቤትና ባለ 4 ፎቅ ነው። ጣቢያው በአካባቢው የሚፈጸሙ አደጋዎችን የመቆጣጠር ኃላፊነት አለበት። ከሆስፒታል የሚመጡ ሪፖርቶችን ገጭቶ የማምለጥ አደጋና ሌሎች በደረሱት በ10 ደቂቃዎች ለምርመራ ቢሮ ያሳውቃል። ምሽቱ ለጣቢያው አስቸጋሪ ነበር። ከአየር ጸባዩ አስከፊነት ጋር ተደማምሮ አስገድዶ መድፈር፣ ስርቆት ተባብሷል። መርማሪዎቹ ሁሉ ስራ ላይ መሰማራታቸው ቢሮ ምድረ በዳ መስሏል። ያሉት መርማሪዎች ፍራንክ አንጀሊና አንድ ፖሊስ ናቸው። እሱም የጦር መሳሪያ አደጋ የሚያደርሱ ተጠርጣሪዎችን የሚከታተል ነው። ስልኩ ሲጮህ አንጀሊ ምላሽ ሰጠ። አንድ ሰው ሆነ ተብሎ ተገጭቶ ሆስፒታል መተኛቱን ነርሷ ሪፖርት አደረገች። ተጎጂው ሊፍትናንት ማግሪቭ ለማየት ጠይቋል። ማግሪቭ ብዙ ጉዳይ አለበት። ለአንጀሊ የተጎጂውን ስም ስትነግረው ዘሎ ተነሳ። አንጀሊ ማግሪቭ የሚጠቀምበትን መገናኛ እያነሳ የተፈጠረውን ችግር ዘርዝሮ ነገረው። አሁኑኑ ሆስፒታል እንደርሳለን አለ አንጀሊ። በመጀመሪያ የጣቢያው ካፕቴን አደጋው የት ቦታ እንደደረሰ እንዲነግረኝ ይፈልጋለሁ። ማግሪቭ ስልክ ሲደውል አንጀሊን ይመለከተዋል። ከካፕቴን ቤርቴሊ ጋር የተነጋገሩትን ነገር ለማግሪቭ ነግሮት ይሆን እያለ ያስባል። አንጀሊና ካፕቴን ቤርቴሊ ያሉት ግልጽ አጭርና ጉዳዩን የተመለከተ ነገር ብቻ ነው። ሌፍቴናንት ማግሪቭ በጣም ጥሩ ፖሊስ ነው በማለት አንጀሊ ተናገረ። ነገር ግን ከ5 ዓመት በፊት የደረሰው አደጋ ተጽዕኖ አድርሶበታል። ካፕቴን ዘለግ ባለ ትኩረት ካዩት በኋላ ዶክተር ስቴቨንስን ሆነ ብሎ እየከሰሰው ነው በማለት እየወቀስከው ነው? በምንም ነገር እሱን አልወቅሰው ካፕቴን፣ ነገሩን እንድታውቀው ብቻ ነው። እሺ አውቄያለሁ። ውይይቱ አብቅቷል። የማግሪቭ ስልክ ንግግሩ 3 ደቂቃ የፈጀ ነበር። በዚህ ጊዜ ማግሪቭ ማስታወሻ ይመዘግብ ነበር። አንጀሊ ደግሞ በመቁነጠጥ ይመለከተዋል። በክፍሉ መኪናዎች ወደ ሆስፒታል ጉዞ ጀመሩ። ጁድ የተኛው 6ኛ ፎቅ ላይ በሚገኝ ክፍል ውስጥ ነው። የደወለችላቸው ነርስ አጅባ ጁድ ያለበት ድረስ አመጣቻቸው። በምን አይነት ሁኔታ ውስጥ ነው ያለው ነርስ ሲል ማግሪቭ ጠየቀ። ስለ ጉዳዩ ዶክተሩ ይነግራችኋል ብላ መለሰች። በማስከተል ሰውየው አለመሞቱ ተአምር ነው። የአእምሮ መዛባት ሊገጥመው ይችላል። የጎን አጥንቱ ተሰብሯል፣ ግን እጁም ተጎድቷል። ራሱን አልሳተም? አንጀሊን ጠየቀ። አዎ፣ ብርቱ የሆነ ክትትል እያደረግንለት ነው አለች ነርሷ ማግሪቭን እያየች። እርሶን ማየት ይፈልጋል። ወደ ክፍሉ ዘልቀው ገቡ። በክፍሉ ውስጥ 6 አልጋዎች ሲኖሩ ሁሉም ተይዘዋል። ነርሷ ጥግ ላይ ያለውንና በመጋረጃ የተሸፈነውን አልጋ ጠቆመቻቸው። ማግሪቭና አንጀሊ ወደ አልጋው በመጠጋት ከመጋረጃው ጀርባ ቆሙ። ጁድ ባልጋው ላይ ተዘርግቶ ተኝቷል። ፊቱ ገርጥቷል። ግንባሩ ላይ ትልቅ ፕላስተር ተለጥፎበታል። ግራ እጁን ታሽጓል። ማግሪቭ አደጋ እንደገጠመ ሰማሁ አለው። ይህ አደጋ አይደለም አለ ጁድ። የሆነ ሰው ነው ሊገለኝ የሞከረው አለ በለሰለሰ ድምፅ። ማን ነው? አንጀሊን ጠየቀ። አላውቅም። ወደ ማግሪቭ ፊቱን መልሶ ገዳዮቹ የሚፈልጉት ጆን ሃንሰንን ወይም ካሎሩ ሮበርትስን አልነበረም፣ እኔን ነው የሚፈልጉት። ማግሪቭ በአድናቆት እየተመለከተው ይህን እንድታስብ ያደረገ ምንድን ነው? ሐሰን የተገደለው የኔም ቢጫ የዝናብ ጃኬት በመልበሱ ነው። ጃኬቱን ለብሼ ቢሮ ስገባ አይተውኛል። ሃንሰን ለብሶት ከቢሮ ሲወጣ እኔ መስያቸው ተሳሳቱ።
ሊሆን ይችላል አለ አንጀሊ። በትክክል ማግሪቭ ተናገረ። ወደ ጁድ መለስ ብሎ የተሳሳተ ሰው መግደላቸውን እንዳወቁ ቢሮህ መጡ። እዛም ትንሽዬ የምታምር ጥቁር ሰራተኛ እንዳለህ በመረዳታቸው ተበሳጭተው ልብሷን አውልቀው እስክትሞት ድረስ ደበደቧት። ካሎር የተገደለችው እኔም ፍለጋ ቢሮ በመጡበት ጊዜ እዛው ስላገኟት ነው አለ ጁድ። ማግሪቭ ኮቱ ኪስ በመግባት የሆነ ማስታወሻ ወጣ። የፖሊስ ጣቢያውን ካፕቴን አደጋው የት ቦታ እንደደረሰ አናግሬው ነበር። አደጋ አይደለም፣ በፖሊስ ሪፖርት መሰረት አንተ መሃል መንገድ ላይ ነበርክ። ጁድ ትኩር ብሎ እያየው መሃል መንገድ ሲል በዝግታ መለሰ። መሃል መንገድ ነበር እያቋረጥክ የነበረው ዶክተር። ምንም መኪና አልነበረም እና መኪና ነበር ሲል ማግሪቭ አረመው። አንተ አላየኸውም እንጂ በረዶ ሸፍኖት ነበር። አንተ ድንገት ነው ብቅ ያልከው። ሹፌሩ ፍሬን ሊይዝ ሞክሮ ነበር። ስላቃተው ገጨህ። ከዛ ደንግጦ ጥሎ ሸሸ። አደጋው የደረሰው አንተ በምትለው መልክ አይደለም፣ መብራቱን አጥፍቶት ነበር። እና አሁን የምትሰጠኝ ማረጋገጫ ሃንሰንስና ካሎር ሮበርትስ የተገደሉት በዚህ መንገድ ነው? የሆነ ሰው ሊገለኝ እየሞከረ ነው፣ ጁድ በድጋሚ ተናገረ። ማግሪቭ አንገቱን እየነቀነቀ ሙከራ አይሰራም አለው። ምኑ ነው የማይሰራው? ጁድ ጠየቀ። የሌለ ነፍሰ ገዳይ ለመፈለግ ጫካውን የማቃጥል ይመስልሃል? ራስህ ዋናውን ሳጨብጠኸው። ድምፁ በድንገት በቁጣ ተሞላ። አስተናጋጅህ ነፍሰ ጡር መሆኗን ታውቅ ነበር? ጁድ አይኑን በመጨፈን ራሱን ትራሱ ውስጥ ቀበረ። ካሮል ልትነግረው የፈለገችው ነገር ይህ ነበር ማለት ነው። ተጠራጥሮ ነበር እና አሁን ማግሪቭ የሚያስበው አይኑን በመግለጥ በፍጹም አላውቅም። የጁድ ጭንቅላት እንደገና መደወል ጀመረ። ህመሙ ተመለሰበት። ስቃዩን ለመለዋወጥ ቢሞክርም አቃተው። ለነርሷ መደወል ፈለገ። ነገር ግን ማግሪቭ ይደሰታል ብሎ በማሰብ ተወው። በከተማው ያሉ ሪከርዶችን ሰብስቤ ያለው አለ ማግሪቭ። ትንሿንና ያማረችውን ነፍሰ ጡር አስተናጋጅህ አንተ ጋር ከመቀጠሯ በፊት ሴተኛ ዳሪ ነበረች ብልህ ምን ትላለህ? የራስ ምታቱ በጣም እየባሰበት መጣ። ይህን ታውቅ ነበር እንዴ ዶክተር? መመለስ አይጠበቅብህም። መልሱን ራሴ ነግርሃለሁ። ታውቅ ነበር፣ ምክንያቱም ከ4 ዓመት በፊት ከተከሰሰችበት ወንጀል ነፃ ያወጣሃት አንተ ነበርክ። ለተከበረ ዶክተር ትልቅ ደረጃ ላለው ቢሮ ሴተኛ ዳሪ አስተናጋጅ መቅጠር ግራ የሚያጋባ ጉዳይ አይደለም እንዴ? ማንም ሴተኛ ዳሪ ሆኖ አልተወለደም አለ ጁድ። የ16 ዓመት ታዳጊ ወጣት ህይወትን በድጋሚ እንድታጣጥማት እድል መስጠት ሞከርኩ እንጂ። እና ለራስ ደግሞ ትንሽ ጥቁር ጭራ ለስሜት ማብረጃ አዘጋጀህ። አንተ ደደብ ድንጋይ ራስ ዲቃላ። ማግሪቭ ያለ ብስጭት እየሳቀ ችሎቱ ካበቃ በኋላ ካሎርን የት ነው የወሰድካት? መኖሪያ ቤቴ። እዛው አደረች? አዎ። ማግሪቭ ፈገግ አለ። በጣም ብልህ ነህ። ቆንጆዋን ሴተኛ ዳሪ ከችሎቱ መልስ ቤት ይዘሃት ምሽቱን በደስታ ሳለፍ። ምን ነበር የምትፈልገው? ቼዝ የሚያጫውትህ ጓደኛ በእውነት ከእሷ ጋር ካልተኛህ ግብረ ሶዶማዊ መሆንህ ነገር አያጠራጥርም። ያ ደግሞ ከማን ጋር እንደሚያገናኝህ እስኪ ገምት። ትክክል ነኝ። ከካሎር ጋር ተኝታ ከሆነ ደግሞ ያለህ እድል በዛው መቀጠል ነው፣ ልክ ችግሩ እስኪፈጠር ድረስ። እና አሁን አንተ የልጅ ጨዋታ የመሰለ ታሪክ ልትነግረኝ ትፈልጋለህ? የሆነ እብድ ነፍሰ ገዳይ ገጭቶህ እንዳመለጠ። ማግሪቭ ፊቱን አዙሮ ከክፍሉ ወጣ። ፊቱ በቁጣ ቀልቶ ነበር። ጁድ ጭንቅላት ላይ የሚደውለው ህመም ስቃዩን አበዛበት። አንጀሊ በጭንቀት እየተመለከተው ደህና ነህ አለው።
ልትረዳኝ ይገባል አለ ጁድ። የሆነ ሰው ሊገለኝ እየሞከረ ነው። ቃሉ ጆሮ ላይ አስተጋባ። አንተን የመግደል ፍላጎት ያለው ማን ነው ዶክተር? አላውቅም። ጠላት አለህ? የለኝም። ከሰው ሚስት ወይም የሴት ጓደኛህ ጋር ተኝተህ ታውቃለህ? ጁድ አንገቱን ነቀነቀ። በድንገት በሁኔታው ተጸጸተ። በቤተሰባችሁ ወይም በቤተ ዘመድ ውስጥ ከገንዘብ ጋር በተያያዘ አንተ እንድትወገድ የሚፈልግ ሰው አለ? የለም። አንጀሊ ጋባልና እሺ፣ ማንም ሰው አንተን ለመግደል የሚያነሳሳው ምክንያት የለም። ታካሚዎችስ? ስለ እነሱ መረጃ ብትሰጠንና ብንመረምረው መልካም ነው ብዬ አስባለሁ። ያንም ማድረግ አልችልም። የምጠይቅህ ስማቸውን እንድትነግረኝ ብቻ ነው። አዝናለሁ፣ በግድ ተናገረ። የጥርስ ወይም የውስጥ ደዌ ሐኪም ብሆን ኖሮ ስማቸውን ብሰጥህ ችግር የለውም። ግን አታይም፣ እነዚህ ሰዎች ችግር ያለባቸው ናቸው። የብዙዎቹ ችግር የከፋ ነው። እነሱን መጠየቅ ከጀመርክ መልሰህ ማስተካከል አትችልም። በእኔ ያላቸውን አመኔታ ገደል ትከተዋለህ። እኔም በድጋሚ ላክማቸው አልችልም። ስለዚህ ሊስቱን ልሰጥህ አልችልም። በድካም ስሜት ትራሱ ላይ መልሶ ተጋደመ። አንጀሊ በጸጥታ ካስተዋለው በኋላ ጠየቀው። ሁሉም ሰው ሊገለው እንደሚፈልግ የሚያስብ ሰው ምን ብለህ ትጠራዋለህ? ሰውን የመጠራጠር በሽታ የተጠናወተው አለ ጁድ አንጀሊን ፊት ላይ ያለውን አስተያየት እየታዘበ። እኔን እንደዛ አድርገህ እየታዘብከኝ ይሆን? ራስህን በእኔ ተርታ አስቀምጠው አለ አንጀሊ። እኔ አንተ ያለህበት አልጋ ላይ ብሆን የማወራው ልክ እንዳንተ ነው። አንተ የኔ ዶክተር ነህ እንበልና የምታስበው ምንድን ነው? ጁድ ህመሙን ዋጥ አድርጎ አንጀሊ የሚናገረውን ያዳምጣል። ማግሪቭ እየጠበቀኝ ነው። ጁድ አይኑን ገልጦ ቆይ፣ እውነቱን እየነገርኩ እንደሆነ የማረጋግጥበት አንድ እድል ስጠኝ። ሊገለኝ የሚፈልገው ሰው ድጋሚ ሙከራ ማድረጉ አይቀርም። የሆነ ሰው አብሮኝ እንዲሆን እፈልጋለሁ። ድጋሚ ሲሞክር ይያዛል። አንጀሊ ጁድን እየተመለከተ ዶክተር ስቴቨንስ፣ በእርግጥ የሆነ ሰው ሊገልህ የሚፈልግ ከሆነ በዓለም ላይ ያሉ ፖሊሶች አያውቁትም። ዛሬ ባያገኙህ ነገ ያገኙሃል። እዚህ ባያገኙህ ሌላ ቦታ ያገኙሃል። ንጉስም ሆንክ ፕሬዝዳንት ለውጥ የለውም። ህይወት በቀጭን ክር ላይ የቆመች ናት። ለመበጠስ ሰከንድ ብቻ ነው የሚፈጀው። አንተ ልታደርገው የምትችለው ምንም ነገር የለም? ምንም? ትንሽ ምክር ልሰጥህ እፈልጋለሁ። ለቤት አዲስ ቁልፍ አሰራ። መስኮቶቹ በትክክል መዘጋታቸውን አረጋግጥ። አንተ ሳታውቅ ማንም ሰው ቤት እንዳይገባ ከልክል። አንተ ካልጠየቅክ በስተቀር ምንም መልእክት አትቀበል። እቃ አድራሾችን ወይም መልእክተኞችን አትመን። ጁድ አንገቱን ነቀነቀ። ጉሮሮ ደርቋል። ህንፃው የበር ጠባቂና የአሳንሰር አስተናጋጅ አለው። ቀጠለ አንጀሊ። ታምናቸዋለህ? የበር ጠባቂው 10 ዓመት አብሮኝ የሰራ ነው። የአሳንሰር አስተናጋጁ 8 ዓመት ቆይቷል። በህይወቴ ሙሉ አምናቸዋለሁ። አንጀሊ በማረጋገጥ ጥሩ፣ ነቅተው እንዲጠብቁ ንገራቸው። እነሱ ካልፈዘዙ በስተቀር ማንም ቤትህን ሰብሮ መግባት አይችልም። ቢሮህስ እንዴት ነው? አዲስ የመስተንግዶ ሰራተኛ ለመቅጠር አስበሃል? ጁድ በካሎ ወንበር ላይ አዲስ ሰው ሲቀመጥ ታየው። ሊቋቋመው የማይችለው ቁጣ ሰውነቱን ወረረው። ለጊዜው አላሰብኩበትም። አዲስ ሰው ለመቅጠር ማሰብ አለብህ አለው አንጀሊ። አስብበታለሁ። አንጀሊ ለመውጣት መንገድ ከጀመረ በኋላ ዞር ብሎ እኔ አንድ ሐሳብ አለኝ አለው እያመነታ። ግን ረጅም ጊዜ ይወስዳል። እሺ። መጓጓቱ ስላስታወቀበት ተናደደ። የማግሪቭ ጓደኛ የገደለው ሰው ዚፈርማን እብድ ብጤ ነገር ነው? አዎ፣ የአእምሮ ህመምተኛ የሚታሰሩበት ማቲዋን ስቴት ሆስፒታል ነው የላኩት። ምናልባት እሱ የታሰረው በአንተ ምክንያት አድርጎ የሚያስብ ቢሆንስ? እዛ መኖሩን አረጋግጣለሁ። አለማምለጡን ለማረጋገጥ ወይም እንደተለቀቀ ለማወቅ ነገ ደውልልኝ። አመሰግናለሁ አለ ጁድ። ስራዬ ነው።
በዚህ ሴራ ውስጥ ካለህበት ግን ማግሪቭ እንዲያንጠለጥልህ አግዘዋለሁ። አንጀሊ ዞሮ ወጣ። እንደገና ዚፈርማንን ነገር ለማወቅ መሄዱን ለማግሪቭ እንዳትነግረው። አልነግረው። ሁለቱም ሰዎች እርስ በርሳቸው ተሳሳቁ። አንጀሊ አሁን በእርግጥ ወጥቶ ሄደ። ጁድ እንደገና ብቸኛ ሆነ። ያን ቀን ጠዋት ብርዳማና ቀዝቃዛ ከተባለ የዛሬው ደግሞ አጥንት የሚሰብር ቅዝቃዜ ያለበት ቀን ነው። ጁድ አሁን በግድያ ወንጀል እንደሚታሰር እርግጠኛ ሆኗል። ከአንድ ነገር በስተቀር የማግሪቭን ጸባይ አለማወቅ። ማግሪቭ